መሞታችን ወይ ማቾች መሆናችንን ማንም ማስቀረት አይችልም በምድር። ሳይንቲስቶች ተነስተዋል፣ አላስቀሩት። ከኔ ሂዱ የሚለውን የጌታችንን ትእዛዝ ግን ለማስቀረት ንስሐ የሚባል ኃይል አለ፣ ቁርባን የሚባል ሕይወት አለ፣ መልካምነት የሚባል መንገድ አለን። ይሄኛውን ግን ማንም ማስቀረት ስለማይችል አትጨነቁበት፣ አትችሉ። አሁን እንኖራለን፣ ለዘላለም ለመኖር እንሞታለን። የኖርኩት ለመሞት ነው፣ የምሞተው ለዘላለም ለመኖር ነው። በሉና አስቡ። እንደምትሞቱ ሆናችሁ ኑሩ፣ እንደምትኖሩ ሆናችሁ ስሩ። ኃላፊዎች ብቻ ነን፣ መንገደኞች ብቻ ነን። አታባክኑ፣ ራሳችሁን አትጣሉ፣ ጽድቅ እያለላችሁ አትርከሱ። አሁን ምድራችንን እያጎሳቆላት ያለው የበዛ ስግብግብነት እኮ ነው። ክርስቲያን በመጠን ነው የሚኖረው፣ በመጠን። የእግዚአብሔር ቃል እንደሚል በመጠን ኑሩ፣ በልካችሁ። ምናልባት ሞታለሁ ብለን እንዲህ አይነት እቅድ ካዘጋጀን ግድ የላችሁ በዚህች ዓመት እንኳን ምናልባት ሟች ነኝና ንስሐ ልግባ በእግዚአብሔር ፊት መቼ እንደምጠራ አላውቅም። ትሞታላችሁ እንዳትረሱ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደ እግዚአብሔር ቅዱስ ፈቃድ የምንማርበት የትምህርታችን ርዕስ ማቱሳላ በሚል ርዕስ ይሆናል። ማቱሳላ ማለት ሟች ነህ ወይም ትሞታለህ ማለት ነው። በምድራችን ላይ ረዥሙን ዕድሜ የኖረው ሰው ይሄውም 969 ዓመት የኖረ ሰው ይህ ሰው ነው፣ ማቱሳላ ይባላል። በመጽሐፍ ቅዱሳችን እንደ አዳም 930 እንደ ኖህም 950 አይደለም የኖረው፣ 969 ዓመት ነው በምድራችን ላይ የኖረው። ረዥሙን ዓመት፣ ረዥሙን ጊዜ፣ ረዥሙን ዕድሜ የኖረው ይሄ ሰው ነው 969። ወገኖቼ እግዚአብሔር ዕድሜው ሲረዝም፣ ቀኑ ሲጨምር፣ ረዥም ዓመት ሲኖር አንድ ነገር ለኛ እንዲተላለፍልን ነው። ስሙ ማቱሳላ ሟች ነህ ወይም ትሞታለህ የተባለው። እጅግም ባለጠጋ እጅግም ድሃ ልንሆን እንችላለን። ግን እንዳትረሱ ባለጠግነታችን ወይም ድህነታችን ከመሞት አይመልሰንም። ባለጠጎች ስለሆን አያፍረንም፣ ድሆችም ስለሆን አይራራልንም። ግን እንዳትረሱ እጅግም ባለጠጋ እጅግም ድሃ ብንሆን እንሞታለን፣ ሟቾች ነን። እጅግም ዝነኛ እጅግም ተራ ሰው ልንሆን እንችላለን። ክርስቲያኖች እንሞታለን። እጅግም ባለስልጣን እጅግም ደግሞ ተራ ሰው ልንሆን እንችላለን። እጅግም ጥበበኛ ደግሞ ምናምንቴ ልንሆን እንችላለን። ግን እንዳትረሱ እንሞታለን። እጅግም መልከ መልካም ደግሞም ፉንጋም ልንሆን እንችላለን። ግን እንዳትረሱ እንሞታለን። እጅግም ጉልበተኛ እጅግም ደግሞ ደካማ ልንሆን እንችላለን። ግን እንዳትረሱ እንሞታለን። ሁላችንም እስኪ ጸጥ ብለን ለአንዲት ሰከንድ እኔ እኮ ሟች ነኝ ብላችሁ እስኪ አስቡ። በጣም ሰላማውያን ትሆናላችሁ። ምክንያቱም እሞታለሁ ብላችሁ ታስባላችሁ። ሰው ጨካኝ የሚሆነው፣ ሰው ብርቱ ነውረኛ የሚሆነው ለዛሬ ብቻ እኮ እየኖረ ነው ወገኖቼ። ነገ ፍርድ የሌለ የመሰለው፣ ነገ በእግዚአብሔር ፊት የማይቆም የመሰለው፣ ጠያቂ የሌለ የመሰለው ይሄው ዓለማችን እኮ መከራ እየበላች ሁሉን የጨበጠ ሁሉን የነዳ መቃብር የማይዘው አፈር የማይጫነው ስለመሰለው እኮ ነው ሁሉም እንደፈለገው ዓለምን የጨበጣት የመሰለው። ግን እንዳትረሱ ሮጬ አመልጣለሁ እንዳትሉ፣
በሩጫ አይመለጥም። ጥበበኛ ነኝ በጥበብ ያሸንፈዋለሁ እንዳትሉ የምድር ጥበበኛ አረታው። እንደለመድነው በገንዘብ ደልለን ጎቦ ሰተን እናመልጣለን እንዳትሉ እንደዚህ የሚሞከር አይደለም። እንዳትረሱ ሟቾች ነን፣ እንሞታለን። ፍርድ አለብን። አንዲት ቀን በልዑል እግዚአብሔር ፊት የምንጠየቅበት ቀን አለን። ሟቾች ነን። መሞትን ማሰብ ኃጢአትን ይከለክላል ወገኖቼ። ግፍን ያቆማል፣ ጭካኔን ያስቀራል፣ መራራትን ያመጣል። ይልቁንም እንደ ክርስቲያን አንድ ቀን በልዑል እግዚአብሔር ፊት እጠየቃለሁ የምትል ነፍስ፣ መሞቷን የምታስብ ነፍስ ኃጢአትን ከመስራት ትጠበቃለች፣ ከክፋት ትርቃለች፣ ከነውር ትሸሻለች፣ ከጭካኔ ትወጣለች። አሁን እኮ ገዳይ እንጂ ሟች የማይመስለው ሰው እኮ ነው መግደል የሚያበዛው። አንድ ቀን በልዑል እግዚአብሔር ፊት ፍርድ መኖሩን የካደ ወይም የተወ ወይም የረሳ ወይም የመጣብኝ ይምጣ ከዚህ ዓለም ጋር እጣበቃለሁ ያለ ሰው እኮ ነው ግፍ የሚሰራው፣ ሚስቱን የሚከዳው፣ የድሃ ደሞዝ የሚበላው፣ ድሃውን እያስለቀሰ መሬት የሚነጥቀው። አንድ ቀን በልዑል እግዚአብሔር ፊት እቆማለሁ እኔም እኮ ሟች ነኝ እጠየቃለሁ ስለማይል ረሳው። እኔ እኮ ላስታውሳችሁ ፈልጌ ነው። ሌላ መሰላችሁ? እናንተን ማስጨነቅ ፈልጌ መሰላችሁ? ቢያንስ በዚች ቅጽበት፣ ቢያንስ በዚች ሌሊት ብሞትስ ብላችሁ እኮ እንድታስቡ እኮ ነው። ደግሞም ንስሐ እንድንገባ እኮ ነው። ደግሞም ልባችን ከኃጢአት እንዲጠበቅ እኮ ነው። ደግሞም ለጽድቅ እንዲነሳሳ እኮ ነው። ማስፈራራት አይደለም ዓላማው። እናንተ ብትፈሩ ምን እጠቀማለሁ? አንተ ክንዳም ሆይ ክንድህ የሚዝልበት ቀን ይመጣል። አንተ ምትበር ሆይ በሸክም የምትመጣበት ቀን ይመጣል። አንተ ተናጋሪ ሆይ ምላስ ዝም የምትልበት ቀን ይመጣል። አንተ ጨካኝ ሆይ አንድ ቀን ጨካኝ ይታዘዝብሃል። እቺን በልባችሁ መዝግቡ ክርስቲያኖች። ዛሬን ብቻ እንደሚኖር ለራሱ የሚነግር ሰው ኃጢአት አይሰራም ይላል። ዛሬን ብቻ እኮ ነው የምኖረው። አበቃ። ጠዋት ስትነሱ ዛሬን ብቻ እኮ ነው የምኖረው። ዛሬን ብቻ እንደምትኖሩ ካሰባችሁ ኃጢአት አትሰሩ፣ ሰው አታስቀይሙ፣ ግፍ አትሰሩ፣ ይቅርታ ትጠይቃላችሁ። ምክንያቱም ነገ የእናንተ እንደማይሆን አምናችኋል። በማንኛውም ሰዓት ልትጠሩ እንደምትችሉ ተቀብላችኋል። ዛሬን ብቻ የሚኖር ሰው ለራሱ የሚነግር ኃጢአት አይሰራም። ከኃጢአት መጠበቅ ከፈለጋችሁ ዛሬን ብቻ እንደምትኖሩ እመኑ። በአንድ ነገር ብቻ እርግጠኛ ነን ኦርቶዶክሳውያን። በምን? በመሞታችን ብቻ እርግጠኞች ነን። እዚህ ምድር ላይ እንደማይሞት ሰው ሆነን ግን እየኖርን ነው። እንደማይሸነፍ ሆነን ግን እየኮራን ነው። እንደማይደክም ሆነን ግን እየበረታን ነው። ይህ አይሆንም። በእርግጠኝነት የታወቀ ነገር ቢኖር እንሞታለን። ስለዚህ የዚህ ዓለም ይቅርታ ወገኖቼ፣ የዚህ ዓለም ዋና የኑሮ ማዕከላችን ሊሆን የሚገባው ለሚመጣው ዓለም እየተዘጋጀን መኖር ነው። እደግመዋለሁ፣ ይህ ዓለም መዘጋጃ ማድረግ ነው የሚገባው። በልዑል እግዚአብሔር ፊት ለምንኖረው የዘላለም ሕይወት፣ በእግዚአብሔር ፊት ለሚገጥመን ፍርድ እንድንዘጋጅ። ለምንድን ነው በጣም እየተዘጋጃችሁ እየተጋችሁ ያላችሁት? በዋናነት አጥኑ። ሌሊት ተነስታችሁ ግን እንዳትረሱ ትሞታላችሁ። በደንብ አድርጋችሁ ስሩ ግን እንዳትረሱ እንሞታለን በሉ። በመልካም አስተዳድሩ ግን እንዳትረሱ ትሞታላችሁ። አግቡ ግን እንዳትረሱ ትሞታላችሁ። ውለዱ
ክበዱ፣ ተዳሩ፣ ተኳሉ፣ ግን እንዳትረሱ ሟቾች ናቸው። ይህንን አሁን ምንለውን መሞታችንን ወይ ሟቾች መሆናችንን ማንም ማስቀረት አይችልም በምድር። ሳይንቲስቶች ተነስተዋል፣ አላስቀሩት። እውነት ይህ ዓለም ስልጡን ከሆነ እስኪ ሞትን ያስቀርና ንመነዋ። ውሸታም። የሚጠቅመንን ነገር ሰርቶልናል። እግዚአብሔር ይመስገን፣ እናመሰግናቸዋለን። በሞት ላይ ባደረገው ስልጣን ባሳየን ኃይል ግን የጌቶች ጌታ የሞትም የሕይወትም ባለቤት እግዚአብሔርን ግን ሊስተካከል ይህ ዓለም አይችልም። ሊወዳደርም ሊፎካከርም ሊከራከርም አቅመ ቢስ ነው፣ አይችልም። ለዚህ ነው ልባቸውን ወደዚህ እውነት እንዲያዘነብሉ ምን መክረው፣ የዘላለም ሕይወትንም ችላ እንዳይሉ፣ እንደሌለ እንዳይቆጥሩ፣ ተስፋ ቆርጠውም መናኛ ኑሮ በምድር ላይ እንዳይኖሩ ምን መክረውም ለዚህ ነው። ባካችሁ ወደ ልባችሁ ተመለሱ። እንኳን ማስቀረት ማዘግየት፣ እሱ ካዘዘ ማዘግየት አይቻልም። ይልቅስ ልናስቀረው የምንችለው ሁለተኛ ሞት አለ። ወደ ሲኦል ሂዱ የሚለውን ግን ማስቀረት እድል አለን። የሥጋ ሞትን ማስቀረት አቅም የለንም፣ ግን ምን አለን? የነፍስ ሞትን ከኔ ሂዱ የሚለውን የጌታችንን ትእዛዝ ግን ለማስቀረት ንስሐ የሚባል ኃይል አለን። ቁርባን የሚባል ሕይወት አለን። መልካምነት የሚባል መንገድ አለን። ይሄኛውን ግን ማንም ማስቀረት ስለማይችል አትጨነቁበት። አትችሉም። እስኪ ልጠይቃችሁ፣ ብዙዎችን ጠይቃለሁ ይህን ትምህርት ሳስተምር። መኖር ማለት ምን ማለት ነው? መብላት፣ መጠጣት፣ መዳር፣ መኳል፣ ሌላም ተግባራቶቻችን መኖር ማለት ይሄ ነው። እነዚህ አሁን በምነግራችሁ ነገር ውስጥ ያሉ ማጀቢያዎች ናቸው። መኖር ማለት ብንስማማም ባንስማማም መኖር ማለት ለመሞት መኖር ማለት ነው ብለው ሊቃውንት አስተምረዋል። ደግሞ አለው መኖር ማለት ለመሞት መኖር ነው። ግን ይሄን ብቻ ስነግራችሁ ግፈኛ እንዳልሆን የምንኖረው ለመሞት ከሆነ የምንሞተው ለምን ይመስላችኋል? ለመኖር፣ የዘላለም ሕይወት ለመኖር። ክርስቲያኖች አሁን እንኖራለን፣ ለዘላለም ለመኖር እንሞታለን። የኖርኩት ለመሞት ነው፣ የምሞተው ለዘላለም ለመኖር ነው። በሉና አስቡ። ሞት የማያሸብረው ክርስቲያንን እኮ ለዚህ ነው። ይሄ ነው እኮ ትክክለኛ ትርጉሙ። አሁን የምንቀሳቀስ ሕያዊት ነፍስ ያለኝ አፈር ነኝ። ከጥቂት ጊዜ በኋላ ግን ቆይቶ የሚነሳ ግን በመቃብር የሚቆይ አቧራ ነው መሆኑ፣ አፈር ነው መሆኑ። ይህን ማሰብ ትሁት ያደርጋል። ይህን ማሰብ ሩህሩህ ያደርጋል። ይህን ማሰብ ደካማ መሆናችንን ይነግረናል። ይህን ማሰብ አጓጉል ደፋር እንዳንሆን ያግዘናል። እንደምትሞቱ ሆናችሁ ኑሩ። እስኪ በሉልኝ፣ ስትኖሩ እንደምትሞቱ ሆናችሁ ኑሩ። አይ እኔ ልናገር፣ እናንተማ የመጀመሪያ ይሆናላችሁ። ይበቃ። እንደምትሞቱ ሆናችሁ ኑሩ፣ እንደምትኖሩ ሆናችሁ ስሩ። እንደምትሞቱ ሆናችሁ ምን በሉ? ኑሩ። እንደምትኖሩ ሆናችሁ ግን ምን በሉ? ስሩ። በስራችሁ ውስጥ አንድ ቀን መሞታችሁን ግን አትርሱ። ሁሌ ስለ መመለሳችን፣ ወደ ዘላለም ሀገራችን ስለ መግባታችን፣ ከእግዚአብሔር ጋር ፊት ለፊት ስለ መተያየታችን
ተስፋችን ስለመሙላቱ፣ ወደ ሀገራችን እየዘመርን ስለመግባታችን፣ ከመከራው ዓለም ወደ ዘላለም ደስታ ዓለም ስለመፍለሳችን ሁል ጊዜ አስቡ። ምክንያቱም ስደተኞች ነን። ዘውትር ስለመመለሱ ይዘጋጃል። ስለምን ተዘጋጃላችሁ? አሁን ስደተኛ ሁሌ የሀገሩን መንገድ ይናፍቃል። የሆነ ነገር ሰርቶ ጥሪት ይዞ ወደ ሀገሩ ይልካል። ወደ ሀገራችሁ ላኩ እንጂ አሁን ወደ ሀገራችሁ መላክ ጀምራችኋል። ጥሪታችሁን እዚህ የምትሰሩት እኮ ለሚመጣው ዘመን ለሀገራችሁ እንዲያስገባችሁ መላክ ጀምራችኋል። ምን ጽድቅ ይላካል፣ ምግባር ይላካል፣ ሕይወት ይላካል። እንዴት እጅግ ይደንቃል! የእግዚአብሔር ቃል የሊቃውንትም ትምህርት ይህን ይገልጻል። እግዚአብሔር ከርሰ ነዳያንን የነዳያንን ሆድ መቅደስ አድርጎ የሚቀበላት መባ ስጦታ ምጽዋት ናት ይላል። ምጽዋታችሁን በድሆች ሆድ ውስጥ ወደ ሰማይ ትልኳታላችሁ። ስደተኞች እኮ ነን። ምግባራችንን፣ ሃይማኖታችንን፣ ጨዋነታችንን ወደ ሰማይ ወደ ዘላለም ወደማይናወጠው ወደብ ወደማይለወጠው ሀገር ገዢ ወደማይፈራረቅበት እርጅና ወደማያገኘው ጉልበተኛ ወደማይቀማው ሀገር ንላከው። የቤታችሁን መንገድ የሚወስዳችሁን ይህንን ትሞታላችሁ የሚለውን ነገር ባሰባችሁ ቁጥር ወደ ሰማይ ቤታችሁ እንደሚወስዳችሁ መንገዳችሁ ነው ማሰብ ያለባችሁ። አትጨነቁ፣ አትደንግጡ፣ አትሸበሩ። ወደ ቤቴ የሚሄድበት መንገዴ፣ ወደ አምላኬ የምቀርብበት ጎዳናዬ፣ ከስደት የምመለስበት መሰላሌ ብላችሁ ተረዱት። መመለሻችን ይሆን ትሞታላችሁ እንዳትረሱ። አንድ ሁለት ሶስት ሐሳቦችን ገልጬላችሁ ላብቅ። የተወደዳችሁ ኦርቶዶክሳውያን ልባችሁን በጣም ጣል አታድርጉባት። የእውነት ከተጣበቃችሁባት ትጎዳላችሁ። ሐዘን የሚጎዳችሁ ልባችሁ የሚደክመው በዚህች ዓለም ላይ ራሳችሁን የጣላችሁ እንደሆነ እኮ ነው። አትጣሉባት። በጣም ከጣላችሁባት ትጎዳላችሁ። ልባችሁንም ሕይወታችሁንም መንፈሳዊነታችሁንም እስክታሳጣችሁ ድረስ አትጣበቁባት። አላፊዎች ብቻ ነን፣ መንገደኞች ብቻ ነን። አታባክኑ። ራሳችሁን አትጣሉ። ጽድቅ እያለላችሁ አትርከሱ። በጎነት እያለላችሁ ክፉ አትሆኑ። ቅንነት እያለላችሁ ክፉ ሐሳቢዎች አትሆኑ። ምክንያቱም መንገደኞች ብቻ ነው። ትኩረታችሁ ጥቂት ብቻ ነው እንጂ ሙሉ ለሙሉ ከሰጣችኋት ታሳምማችኋለች፣ ትሰብራችኋለች፣ ታሳዝናችኋለች፣ ታሳምማችኋለች። በርታ የምትጠፋ ወታ የምትጠልቅ ምስኪን ናት ለራሷ ምን አላት። ስለዚህ መንገደኞች ብቻ እንደሆናችሁ ይሁ አይኖቻችሁ ደስ ከሚያሰኘው ነገር አታጣብቁ። አይታችኋት በቀስታ አለፉ። ጥቂት የምትጠቀሙበት ነገር ካለ ይበቃችኋል። አሁን ምድራችንን እያጎሳቆላት ያለው የበዛ ስግብግብነት እኮ ነው። አንዱን ከስራ ፈናቅሎ ስራው ሁሉ የኔ ይሁን ማለት፣ አንዱን አስርቦ ሌላውን ያለ ልክ ማጥገብ፣ ይሄ እኮ ስግብግብነት ነው። ብዙዎች አይኑሩ ይሞቱ፣ እኛ ብቻ ሕያው እንሁን። ከዚህ የበለጠ ስግብግብነት አለ? የሚነካው ሁሉ ሌላውን ይግደል፣ እኛ ግን ተጠንቅቀን እንኑር። ከዚህ የበለጠ ስግብግብነት አለ? እኛ ብቻ ያማረን፣ እኛ ብቻ መብራት ይብራልን፣ ሌሎቹ ይጨልምባቸው። ከዚህ የበለጠ ስግብግብነት አለ? በጣም አትስገብገቡ ነው መልእክቱ እኮ። በልካችሁ ክርስቲያን በመጠን ነው የሚኖረው። በመጠን
የእግዚአብሔር ቃል እንደሚል በመጠን ኑሩ፣ በልካችሁ ኑሩ፣ ይበቃኛል ማለት ማትረፊያ ነው። የዚህ ዓለም ኑሯችን የዘመናት ጭማሪው እንኳን አደረሳችሁ ጋጋታው በዋናነት ለሚመጣው ዓለም ለመዘጋጀት ነው። አንተ ጥያቄ ልጠይቃችሁ፣ ለመሞት ለመሆኑ ታቀዳላችሁ? ለመሞት ታቀዳላችሁ? ለመሞት አቀዳችሁ ታውቃላችሁ ሆይ? ጮክ በሉና በሉኝ። እኔ ያለ እየደከምኩ ስቴት አድርጉልኝ። ጮክ በሉና ለመሞት አቀዳችሁ ታውቃላችሁ? እንግዲህ አሁን ጥያቄ ልጠይቃችሁ፣ እድር የምትገቡት እና ሰርግ አደርጋለሁ ብላችሁ ነው? አሁን ጥያቄን ልትገመው፣ ለመሞት አቀዳችሁ ታውቃላችሁ ወይ? አዎ እንደሱ ነው። አይ ደህና የተማራችሁ ናችሁ በእውነት። ለመሞት ያቀዳችሁ ሆይ? እናስ ለመሞት ካቀዳችሁ እቅድ አለን እኮ። ለመሞት ካቀድን ወይም ምናልባት ሞታለሁ ብለን እንዲህ አይነት እቅድ ካዘጋጀን ግድ የላችሁ በዚህች ዓመት እንኳን ምናልባት ሟች ነኝና ንስሐ ልግባ በእግዚአብሔር ፊት መቼ እንደምጠራ አላውቅ ብላችሁ አስቡና ለንስሐ ተዘጋጁ። በዚህች ሌሊት ምን እንደምንሆን አይታወቅም። እውነት አሰብ ሟርተኛ ካላላችሁኝ በቀር አንድ ጽኑ የሆነ የእግዚአብሔር ቃል አለ። የሉቃስ ወንጌል ምዕራፍ 12 ቁጥር 19 እሱን ቃል አንብቤ ያበቃለሁ። አንድ ገበሬ ትልቅ ባለጸጋ እንዲህ አለ። የሉቃስ ወንጌል ምዕራፍ 12 ቁጥር 19 ምን አለ? ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዚያም ፍሬንና በረከቴን ሁሉ አከማቻለሁ። ነፍሴ ሆይ አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ፣ ብዪ፣ ጠጪ፣ ደስ ይበልሽ እላታለሁ አለ ይሄ ባለጸጋ ገበሬ። እግዚአብሔር ግን እንዲህ አለው፣ እሰይ ጎተራውን አፍርሶ ሌላ የሚበልጥ መስራቱ እሰይ ጥሩ ነው። በጎተራውም ላይ በረከቱን መሙላቱ እሰይ በጣም ጥሩ ነው። ማከማቸቱ እሰይ በጣም ጥሩ ነው። መበርታቱ እሰይ በጣም ጥሩ ነው። ነፍሴ ሆይ ብሎ መፎከሩ፣ ብይ፣ ጠጪ፣ እርኪ፣ ደስ ይበልሽ እሰይ ይበላት ጥሩ ነው። ግን ምን አለ አንድ ነገር ባስታወሰ። እግዚአብሔር አስታወሰዋል። ምን ብሎ? እግዚአብሔር ግን እንዲህ አለው፣ ምን? አንተ ሰነፍ፣ በዚህች ሌሊት ነፍስህን ካንተ ሊወስዷት ይፈልጓታል። ይህስ የሰበሰብከው ለማን ይሆናል አለው። ስለ መሰብሰብህ ያቀድክ አንተ ጎበዝ፣ ሌሊት ብትሰበሰብስ? ስለ ማጨድህ የበረታህ አንተ ጎበዝ፣ ሌሊት ብትታጨድስ? ብዙ ነገር መናገር ይቻላል። እንዳትረሱ፣ እንሞታለን።